ሳሚ ነኝ። ሰበር ዜናዎችን የማሰማችሁ ይሆናል። አቶ ጌታቸው ጠቅላይ ሚኒስትር አብይ ማህተም ከነጠቀ አካል ጋር እንዳይደራደሩ ጠየቁ። ጠቅላይ ሚኒስትር አብይ አህመድ ለራስ የግልና የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ ከተጠቀመ አካል ጋር እንዳይደራደሩ የክልሉ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ጠየቁ። በአሁኑ ወቅት በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ የጠቀሱት አቶ ጌታቸው ከዚህ መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ብለዋል። ክፍፍል ውስጥ በገቡት የህወሓት ክንፎች ምክንያት ቀውስ ውስጥ የገባውን የትግራይ ክልል ጊዜያዊ አስተዳደር የሚመሩት አቶ ጌታቸው ረዳ ይህንን ያሉት ዛሬ ሐሙስ መጋቢት 4 2017 ዓመተ ምህረት በአዲስ አበባ በሰጡት ጋዜጣዊ መግለጫ ነው። ሙዚቀኛው አንዱዓለም ጎሳ በእጮኛው ቀነኒ ሞት ተጠርጥሮ ፍርድ ቤት ቀረበ። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከሁለት ቀናት በፊት በቁጥጥር ስር የዋለው ሙዚቀኛው አንዱዓለም ጎሳ ፍርድ ቤት እንደቀረበ የተለያዩ ዘገባዎች እየወጡ ይገኛሉ። አንዱዓለም በግድያ ተጠርጥሮ ዛሬ መጋቢት 4 2017 ዓመተ ምህረት አራዳ በሚገኘው የፌዴራል ፍርድ ቤት መቅረቡን የድምፃዊው ጠበቃ ሊበን አብዲ ለቢቢሲ ተናግረዋል። ዛሬ የዋለው ችሎት አንዱዓለም በዋስትና እንዲወጣ የቀረበውን ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ እንዳደረገም ጠበቃው ለቢቢሲ አስረድተዋል። ሞዴል እንዲሁም ማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 01 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ እንዲሁም ደግሞ ለህልፈት ምክንያት መሆኑን ፖሊስ አመልክቷል። ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ እንደሚጥሉ እያስታወቁ ይገኛሉ። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በርካታ የዓለም ሀገራት ላይ ተጨማሪ ታሪፍ ለመጣል ቃል ገብተዋል። ፕሬዚዳንቱ የጣሉትን ታሪፍ ተከትሎ ካናዳ እና የአውሮፓ ህብረት የመልሶ ማጥቃት እርምጃ መውሰዳቸው የሚታወስ ነው። ትራምፕ እኒህ እርምጃ የወሰዱ እና ሌሎችን የዓለማችን ሀገራት ላይ ከሚቀጥለው ወር ጀምሮ ታሪፍ እንደሚጥሉ ተናግረዋል። እኛ ላይ የሚጥሉትን ክፍያ ሁሉ እኛም እነሱ ላይ እንጥላለን ሲሉም ዝተዋል። ፕሬዚዳንቱ ያሰሙት ማስጠንቀቂያ የንግድ ጦርነቱን እንዳይባባስ እንዲሁም በአሜሪካና በሌሎች ሀገራት ምጣኔ ሀብት ላይ አሉታዊ ተጽዕኖ እንዳያመጣ ተሰግቷል። ሳሚ ነኝ። ሰበር ዜናዎችን የማሰማችሁ ይሆናል።